አለይኩም ወራህመቱላሂ ወበረካቱ። ሙስሊምም ክርስቲያንም እህቶቼ በየትም ሀገር ያላችሁት ለአላህ ብላችሁ እንድትረዱኝ በትህትና እጠይቃለሁ። እና እኔ መጠለያ ውስጥ አዲስ አበባ ቤቴን ፈርሶ 6 ቤተሰብ ይዤ አቅስተ መጠለያ ውስጥ በሚኖርበት ሰዓት እንጀራ እየጋገርኩ ልጆቼን ነው ማስተዳድረው። ግን ከአቅሜ በላይ ስለሆነ ወደ ውጭ ለመሄድ ሲኦሲ ተምሬ ጨርሼ ገንዘብ በእጄ አጥቼ እናንተን ለመጠየቅ ተገድጃለሁ። ያለውን ማንኛውም ኢትዮጵያውን ለኔ እንዲረዳኝ በአላህ ስም እጠይቃችኋለሁ እና እርዱኝ። ወደ ውጭ ሂጄ ልጆቼን መለወጥ ስለምፈልግ እዚህ 300 ብር አምጥቼ ምንም ነገር 2 እንጀራ ይዤ እመጣለሁ። እነሱ ከበሉ እኔ ጾሜን አድራለሁ። ስለዚህ እንድትረዱኝ በአላህ ስም እጠይቃችኋለሁ እና ወንድሞቼ እህቶቼ ይሄ በእኔ የደረሰው ንብረት አግኝቶ ማጣት አይድረስባችሁ። እኔ ትልቅ ንብረት ነበረኝ አጣሁኝ። አሁን ግን ሰው ለመለመን ተገድጃለሁ። ብድራችሁን በአሄራም በዱንያም አላህ እንዲከፍላችሁ በዚህ እንድትተባበሩኝ እጠይቃችኋለሁ። አላህ ይስጥልኝ። አመሰግናለሁ።